እሷ ተራ የደህንነት መኮንን አይደለችም። ስካነሮች አያስፈልጓትም፣ ውሾች አያስፈልጓትም። እሷ የምትፈልገው አፍንጫዋን ብቻ ነው። ቲና ወንጀልን ማሽተት ትችላለች። አንድ ቀን አንድን መንገደኛ ታስቆማለች። ሻንጣውን ለአፍታ ትወስዳለች። በፍጹም አትከፍተውም። ከዚያም በእርጋታ በውስጡ 4 ሊትር አልኮል አለ ትላለች። ሁሉም ሰው እየቀለደች ይመስላቸዋል እስኪያረጋግጡ ድረስ። እናም እሷ ሙሉ በሙሉ ልክ ነበረች። ነገር ግን ይህ ቀጥሎ ከሚሆነው ጋር ሲነጻጸር ምንም አይደለም። በደንብ የለበሰ ነጋዴ በደህንነት ፍተሻው በኩል ያልፋል። ቲና ወደ እሱ እንደቀረበች የሚረብሽ ነገር ታሸታለች። የወንጀል ነገር። የሥራ ባልደረቦቿ ሻንጣውን ይፈትሹታል። ምንም የለም። እንደገና ይፈትሻሉ። አሁንም ምንም የለም። ነገር ግን ቲና እሱን ለመልቀቅ ፈቃደኛ አልሆነችም። ስልኩን ትጠይቀዋለች። ከዚያም በጥልቀት ትተነፍሳለች። በድንገት የሰውየው ፊት ይለወጣል፣ ይደነግጣል። ቲና ወደ ስልኩ መያዣ ካቨር ትጠቁማለች። በውስጡ የተደበቀ ሚሞሪ ካርድ አለ። ሰውየው ወዲያውኑ ነጥቆ ይመልሰዋል እና ለማዋጥ ይሞክራል። መኮንኖቹ መሬት ላይ ጥለው ይይዙታል። ካርዱን ከአፉ እንዲያወጣ ያስገድዱታል። ከጥቂት ቀናት በኋላ አለቃዋ ትጠራታለች። ሚሞሪ ካርዱ በሕፃናት ላይ የተፈጸሙ የወንጀል ቪዲዮዎችን የያዘ ነበር። አለቃዋ ግልጽ የሆነውን ጥያቄ ትጠይቃለች። ከእንዴት አወቅሽ? ቲና በአንድ መንገድ ብቻ መመለስ ትችላለች። ከይስ ስጦታ ተሰጥኦ ነው። አሁን አዲስ ተልዕኮ አላት። ቪዲዮዎቹን የሰራውን ሰው ማግኘት። መርማሪዎች ፋይሎቹን ተከታትለው ወደ አንድ የመኖሪያ ግቢ ይደርሳሉ። ስለዚህ ቲና እና አጋሯ ክትትል ይጀምራሉ። ያኔ ነው ብስክሌት የሚነዳ ሰው ያስተዋለችው። እሱ ባለፈበት ቅጽበት እንደገና ታሸታለች። ቲና በጸጥታ ፎቅ ላይ ትከተለዋለች። ከአፓርታማው በር ውጭ ትቆማለች እና አየሩን ማሽተት ትጀምራለች። ከዚያም በድንገት የሰውየው ሚስት በሩን ትከፍታለች። ምን እያደረግሽ ነው? ከአፍታ ቆይታ በኋላ ባልየው ከበስተጀርባዋ ይታያል። በግልጽ ተጨንቋል። ቲና እርግጠኛ ነች እነዚህ ሁለቱ የሆነ ነገር እየደበቁ ነው። ነገር ግን ያለ ፍርድ ቤት ትዕዛዝ ሊያደርጉት የሚችሉት ምንም ነገር የለም። ወደ ጣቢያው ሲመለሱ ሁሉም ነገር ሪፖርት ያደርጋሉ። አጋሯ አንድ ዝርዝር ነገር ይጠቅሳል። በሩ ተከፍቶ በነበረበት ጊዜ በውስጡ የሕፃን ለቅሶ ሰምተዋል። ነገር ግን ይፋዊ መዝገቦች እንግዳ ነገር ያሳያል። ባልና ሚስቱ ምንም ልጆች የሏቸውም። አለቃዋ ለመስማት የምትፈልገው ይህንን ብቻ ነበር። የፍተሻ ትዕዛዝ ወዲያውኑ ይፈቀዳል። በዚያው ምሽት ባልና ሚስቱ ከአፓርታማው ይወጣሉ። ቲና እና አጋሯ ወደ ውስጥ ይገባል። በጸጥታ ቁልፉን በመክፈት በውስጡ የሕፃን አልጋ ያገኛል። ነገር ግን ምንም ሕፃን የለም። ቲና አፍንጫዋን ተከትላ ትሄዳለች። ከአንድ ዋንጫ ፊት ለፊት እስክትቆም ድረስ የሚጸየፍ ሽታ ከውስጡ ይወጣል። ይከፍቱታል እና የተደበቀ ካሜራ ያገኛል። የተቀረጸው እያንዳንዱ ቪዲዮ አሁንም እዚያ አለ። በማግስቱ ተጠርጣሪው በቁጥጥር ስር ይውላል። ቀጣዩን ክፍል ለማግኘት ቀጣይ የፕላስ ምልክቱን መጫን እንዳረሱ። በምትኩ እኔን ማገዝ ከፈለጋችሁ ባዩ ላይ ያለውን ሊንክ ተጭናችሁ ሰብስክራይብ አድርጉልኝ። አመሰግናለሁ።